አሰላሙ አለይኩም ወራህመቱላህ ወበረካቱ። የዛሬ መልእክት የሚሆነው ለወንዶች ነው፣ ለእኔም ጭምር። እንግዲህ ወንዶች ሚስቶቻችንን በዚህ 8 ወቅት መምከር አይቻልም። እነዚህ 8 ወቅቶች የትኛው ናቸው የሚለውን እናዳምጥ። ደግሞ ሴት ልጅ የምትመክራት በ8 ቦታ አይመከርም፣ በ8 ጊዜ አይመከርም። 8 አይነት ቦታዎች፣ አንደኛው በሰው ፊት አይመከርም፣ ሁለተኛው በራባት ሰዓት፣ ሶስተኛው በደከማት ሰዓት፣ አራተኛው በሐዘን ሰዓት፣ አምስተኛው በብርድ ሰዓት፣ በጣም ኃይለኛ ብርድ ባለበት ወቅት አይመከርም። ቀጥሎ ሀይድ በሆነ ሰዓት አይመከርም። ሀይዱ ራሱ ያነጋግራቸዋል፣ ያበሳጫቸዋል። ትመክር ደግሞ አመካከር ደግሞ ስርዓት ያለው አመካከር ይሁን። ሀዲያ እየሰጠ ለአንቺ ብዬ ነው እያለ በተዘዋዋሪ ቀስ አድርገህ እያመጣህ እንጂ ዝም ብለህ ብቻ ለራስህ ገና ምክር ያስፈልግሃል። ለራስህ ገና ምክር ያስፈልግሃል። ምከራት ስትመክር ሀዲያ እየሰጠሃት አብሽሪ፣ የልጆቼ እናት ነሽ እኮ እንደው አላህ እኮ አገናኝቶናል። ምን ቀስ አድርገህ ምከራት። ደግሞ አንድ ቀን አይደለም፣ ቀስ ብለህ በምትሰማ ሰዓት። አሁን አንተ በዚህ በ8ቱ ሰዓት ጮኸ እሷን አልደረሰም። መልእክቱ እንግዲህ ወንዶች እንደሰማችሁት ነው። ሴቶች ደግሞ እንግዲህ ያው ለወንዶቹ ቪዲዮውን ሼር ማድረግ እንዳትረሱ፣ መልእክቱ እንዲደርሳቸው ማለት ነው። በተረፈ ሴቶች እንግዲህ የተረሳ ከ8 ፖይንት ሌላ የተረሱ ነገሮች ካሉ በእነዚህ ወቅቶችም ሴት ልጅን መምከር ጥሩ አይደለም ምትሉት ካለ በኮሜንት አሳውቁን። ቪዲዮን ሪፖስት ላይክ ማድረግ አትርሱ። ሰላም አለይኩም።